ይህ አባት የልጁ ጀርባ ላይ ቁስል ያያል። በጣም ደንግጦ ልጁ ለምን እንደዚህ እንደሆነች የልጁን ጠባቂ ሞግዚት ይጠይቃታል። ወዲያውኑ ሚስቱ ወደ ክፍሉ ትገባለች። ልጁ እንዴት እንደዚህ እንደሆነች ይጠይቃታል። ሚስቱ ምንም እንዳላወቀ ትሆናለች። ሞግዚቷ ግን ልጅቷን የደበደበቻት እናትየው እንደሆነች በግልጽ ለአባትየው ነገረችው። አባትየው በጣም ግራ በመጋባትና በመደንገጥ በገዛ ልጇ ላይ ለምን እንደዚህ እንዳደረገች ጠየቃት። እናትየው ስለሚያወራው ነገር ምንም እንደማታውቅ ልጇ ጋር እየቀረበች ነገረ ልጇን ያቀፈቻት በማስመሰል ጀርባዋን እንድትዋሽ ቁንጥጥ ታደርጋታለች። ይህ ሁሉ የገባት ሞግዚቷ እንድትዋሽ የቁንጥጥቻት እያስገደደቻት እንደሆነ ትነግረዋል። አባትየው ልጅቷን ወደ ራሱ ጎትቶ እውነቱን እንድትናገር ጠየቃት። ሞግዚቷ ስለምትፈራ እንደማትናገር ትነግረዋለች። በቁርስ ሰዓትም እናትየው ሰላጣ እየዘለለች እንድትበላ እንደምታስገድዳትና እሷ ግን የዶሮ ጥብስ እንደምትበላ ትነግረዋለች። ይህን የምታየው ሞግዚቷ እንዳይረባት ከሰላጣው ጋር ደብቃ ዶሮ ጥብስ ታበላታለች።